ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የምናየው የደም ግፊት ወይም ሃይፐርቴንሽን በተመለከተ ነው። በዚህ ቪዲዮ ውስጥ የደም ግፊት ማለት ምን ማለት ነው፣ ደረጃዎቹ፣ አይነቶቹ እንዲሁም ኖርማል የደም ግፊት ስንል መጠኑ ምን ያህል ነው፣ ለደም ግፊት ሊያጋልጡ የሚችሉ ነገሮች ውስጥ ምን ምንድን ናቸው፣ ህክምናውስ ምን ይመስላል የሚለውን እናያለን። የደም ግፊት ወይም ሃይፐርቴንሽን የምንለው አርተሪያል ወል ፎርስ ወይም የደም ወሳጅ ግድግዳ ግፊት በከፍተኛ መጠን መጨመር ሲሆን ኖርማል የደም ግፊት የምንለው 120 በ80 ሚሊ ሜትር ሜርኩሪ ነው ማለት ነው። አንድ ሰው የደም ግፊት ታየበት ወይም ተከሰተ የምንለው የደም ልኬቱ በተከታታይ ሲለካ 140 በ90 ወይም ሲስቶሊኩ የላይኛው ማለት ነው 140 ሲሆን የታችኛው ዲያስቶሊኩ 90 ሲሆን የደም ግፊት ተከሰተ እንላለን። የደም ግፊት አይነቶች ሁለት አይነት ሲሆኑ እነሱም ኢሴንሻል ሃይፐርቴንሽን፣ ሰከንዳሪ ሃይፐርቴንሽን በመባል ይታወቃሉ። ኢሴንሻል ሃይፐርቴንሽን ወይም ፕራይሜሪ ሃይፐርቴንሽን የምንለው ይህ ኮዙ የማይታወቅ ወይም ምክንያት አልባ ሃይፐርቴንሽን አይነት ሲሆን የሚከሰተውም ከ85 እስከ 90% ባለው ፖፑሌሽን ውስጥ የሚከሰት ነው። ሌላው ሁለተኛው ሰከንዳሪ ሃይፐርቴንሽን ወይም ማሊግናንት ሃይፐርቴንሽን ብለን እንጠራዋለን። ይህም ኮዙ ወይም ምክንያቱ የሚታወቅ ሃይፐርቴንሽን ነው። ይህም የሚከሰተው ከ5 እስከ 10% በሚሆን ፖፑሌሽን ውስጥ ነው ማለት ነው። ሌላው የመንስኤዎቹ የሪስክ ፋክተር የምንላቸው ለሃይፐርቴንሲቭ ሊያጋልጡ የሚችሉ ነገሮች የመጀመሪያው ፋሚሊ ሂስትሪ ወይም በዘር የሚተላለፍ ሲሆን፣ ሌላው ክብደታችን በሚጨምርበት ወቅት፣ ከፍተኛ የጨው አጠቃቀማችን ከፍተኛ በሚሆንበት ወቅት እንዲሁ ለሃይፐርቴንሲቭ ተጋላጭ ልንሆን እንችላለን። በተጨማሪም ዲያቤቲስ ሜሊተስ ወይም የስኳር ህመም ታካሚ ሆነን ከፍተኛ ደረጃ ከደረሰ ብለድ ቬዝሎቻችን ወይም የደም ስሮቻችን ስለሚጎዱ ለሃይፐርቴንሲቭ ተጋላጭ ነን። ሌላው ካርዲዮቫስኩላር ዲዚዝ ወይም ልብና ልብ ጋር ተያያዥ ችግሮች ካሉብን እንደዚሁ ለግፊት ተጋላጭ ነን ማለት ነው። ሌላው 60 እድሜያችን ከ60 በላይ ከሆነ እንደዚሁ ለሃይፐርቴንሲቭ ህመም ልንጋለጥ እንችላለን። ሌላው ከፍተኛ የሆነ አልኮል ተጠቃሚ ከሆነና ቢያንስ ለ30 ደቂቃ ኤክሰርሳይዝ ማናደርግ ከሆነ እንዲሁም የተለያዩ ጭንቀቶች፣ ዲፕሬሽን፣ ስትረስ፣ ኢንቫይሮንመንታል ስትረስ የምንለው እንደዚሁ የተለያዩ ስትረስ በጭንቀት ካለብን እንደዚሁ ለግፊት ተጋላጭ ነን ማለት ነው። ሌላው በተጨማሪ ሆርሞናል ዲስኦርደር ካለብን ለምሳሌ ታይሮይድ ስቲሙሌትድ ሆርሞን የሚባል በከፍተኛ ደረጃ ከመነጨ ለሃይፐርቴንሲቭ ተጋላጭ ነን። ሌላው የተለያዩ መድኃኒቶች እንደዚሁ ሃይፐርቴንሲቭ ሊያስከስቱ ይችላሉ። ለምሳሌ ስትሮጅን ለኮንትራሴፕቲቭ የምንጠቀመው ስትሮጅን የሚባለው፣ ሌላ ስቴሮይድስ ለምሳሌ ፕሪዲንስሎን፣ ዴክሳሜታሶን የተባሉ እነዚህ የሶዲየም ኢንቴክን ስለሚጨምሩ የብለድ ቮሉማችን ሊጨምር ስለሚችል እነዚህም ለሃይፐርቴንሲቭ ሊያስይዙ ይችላሉ። ሌሎቹ ደግሞ ለስቴሮይዳል አንቲኢንፍላማተሪ ድረግ የምንላቸው ማሳገሻነት የምንጠቀምባቸው ለምሳሌ አይቡፕሮፌን እና ዳይክሎፌናክ የሚባሉ መድኃኒቶች ኦቨርዶስ ሲወሰዱና ተከታታይነት ሲወሰዱ እነዚህም ሃይፐርቴንሲቭ ወይም ግፊትን ሊያስከትሉ ይችላሉ። ሌላው ለዲፕሬሽን ህክምና የምንጠቀመው ትራይሳይክሊክ አንቲዲፕረሳንት የሚባሉ መድኃኒቶችም እንደዚሁ ሃይፐርቴንሲቭን ዴቨሎፕ ልናደርግ እንችላለን። እነዚህ መድኃኒቶች ኦቨርዶዝ ከተወሰዱ ማለት ነው። እዚህ ስክሪኑ ላይ እንደምትመለከቱት እነዚህ የሃይፐርቴንሽን ደረጃዎች ሲሆኑ 4 ደረጃ አለው የሃይፐርቴንሲቭ ደረጃ። የመጀመሪያው ደረጃ ከ140 እስከ 159 የላይኛው ሲሆንና ዲያስቶሊክ የምንለው ደግሞ የታችኛው ከ90 እስከ 99 ሲሆን ስቴጅ 1 ላይ ነን ማለት ነው። ሌላው ሁለተኛው የላይኛው 160 በላይ ሲሆንና የታችኛው ደግሞ እስከ 119 እና በላይ ሲሆን ስቴጅ 2 ላይ ነን ማለት ነው። ስቴጅ 3 ደግሞ የምንለው ከ180 በላይ ሲሆን እና 180 ሲሆን የላይኛው እንዲሁም የዲያስቶሊኩ ደግሞ የታችኛው 110 ሲሆን እንደዚሁ ስቴጅ 3 ላይ ነን ማለት ነው። አራተኛው ወይም የመጨረሻው ደረጃ ወይም ኢመርጀንሲ ትሪትመንት የሚያስፈልገው የሃይፐርቴንሲቭ አይነት ሲሆን ይሄም 210 በ119 እና በላይ ሲሆን እንደዚሁ ስቴጅ 4 ወይም የመጨረሻ ደረጃ ብለን እንጠራዋለን ማለት ነው። እንደዚሁ ሲምፕተም ኦፍ ሃይፐርቴንሽን የምንላቸው ብዙ ጊዜ ሃይፐርቴንሲቭ ምልክት አልባ ገዳይ ብለን ወይም ሳይለንት ክለር እንለዋለን። ነገር ግን በብዙ ፔሸንቶች ላይ በብዙ ታካሚዎች ላይ የሚታየው ምንድነው ሄዴክ ወይም ከፍተኛ የሆነ
የራስ ምታት፣ የእይታ ዥብ ማለት እነዚህ ኮመን የሆኑ ሲምፕተሞች ወይም ምልክቶች ናቸው ማለት ነው። ሌላው እንዴት እናከመዋለን? ይህ ሃይፐርተንሲቭ ከተከሰተ እንዴት እናከመዋለን ስንል ፋርማኮሎጂካሊ እና ነን ፋርማኮሎጂካሊ አፕሮችን በመጠቀም ይህን ትሪትመንት ሃይፐርቴንሽን መከላከል እንችላለን፣ ማከም እንችላለን ማለት ነው። የምንከላከለው ቅድም ያየናቸው ሰከንዳሪ ኮዝ ወይም መንስኤዎቹን በማድረግ ሲሆን ለምሳሌ ክብደት በመቀነስ፣ ከፍተኛ የሆነ ጨው የምንጠቀም ከሆነ እሱን በመቀነስ፣ ኤክሰርሳይዝ በማድረግ ጭንቀትን በመቀነስ መከላከል እንችላለን። እነዚህ ነን ፋርማኮሎጂካሊ እንላቸዋለን ማለት ነው። ፋርማኮሎጂካሊ የምንላቸው ደግሞ የተለያዩ መድኃኒቶችን በመውሰድ ነው። ስለዚህ አንድ ሰው ከየትኛው ስቴጅ ላይ ሲሆን ነው መድኃኒት መጀመር ያለበት ብለን ስናይ ሁለተኛ ደረጃ ላይ ከሆነ አንድ ሰው መድኃኒቱን መጀመር አለበት፣ ወይም የደም ልኬቱ 160 በ100 ከሆነ መድኃኒት መጀመር አለበት። ነገር ግን የስኳር ህመም ታካሚ እና እንዲሁም ልብና የልብ ጋር ተያያዥነት ህመም ካለበት እንደዚሁ ስቴጅ 1 ላይ ቢሆንም መድኃኒቱን መውሰድ አለበት። አመሰግናለሁ። ቀጣይ አንቲ ሃይፐርተንሲቭ ድረጎችን ይዤ እመጣለሁ። አመሰግናለሁ።